በኤፍኤ ካፕ አራተኛ ዙር ዛሬ ምሽት 1 ሰዓት ተኩል አርሰናል በሜዳው ኤምሬትስ ስቴዲየም በእንግሊዝ የሶስተኛ ሊግ እርከን ደረጃ ላይ የሚገኘውን ዊጋን አትሌቲክን የሚያስተናግድ ይሆናል። በሶስተኛው ዙር የኤፍኤ ካፕ ጨዋታ ፖርትስማውዝን 4-1 በሆነ ውጤት ማሸነፍ የቻለው አርሰናል በውድድሩ ታሪክ 14 ዋንጫዎችን በማንሳት ስኬታማው ክለብ ነው። በአራት የዋንጫ ፉክክሮች ላይ በመሳተፍ ላይ የሚገኘው አርሰናል ጠንካራ ጉዞ በማድረግ ላይ ይገኛል። በፕሪሚየር ሊጉ በሳምንቱ አጋማሽ ከብሬንትፈርድ ጋር ተጫውቶ አንዳቻ የተለያየ ሲሆን ከተከታዩ ማንቸስተር ሲቲ 4 ነጥብ ከፍ ብሎ ፕሪሚየር ሊጉን በመምራት ላይ ይገኛል። በቻምፒዮንስ ሊግ ጥሩ ብቃትን በማሳየት ላይ የሚገኘው አርሰናል የምድቡን ሁሉንም ጨዋታዎች በማሸነፍ ወደ ጥሎ ማለፉ ዙር መቀላቀል ችሏል። በተጨማሪም ከ5 ሳምንት በኋላ በካራባኦ ካፕ ፍጻሜ ጨዋታ በዌምብሌ ማንቸስተር ሲቲን የሚገጥም ይሆናል። በዛሬው የኤፍኤ ካፕ ጨዋታ አርሰናል የተሻለ የአሸናፊነት ቅድመ ግምት ማግኘት የቻለ ሲሆን ተጋጣሚው ዊጋን አትሌቲክ በሊግ 1 ካደረጋቸው ያለፉት 6 ጨዋታዎች በ5ቱ ሽንፈት ሲገጥመው በአንድ ጨዋታ ብቻ አቻ መለየት ችሏል። በዚህም ውጤት በሊግ 1 ወራጅ ቀጠና ላይ መገኘታቸውን ተከትሎ ዋና አሰልጣኛቸው ሪያን ሎን ማሰናበት ችሏል። በዛሬው ጨዋታ ዊጋን አትሌቲክ በአዲሱ ጊዜያዊ አሰልጣኝ ግሊን ዊለን መሪነት ወደ ሜዳ ይገባሉ ተብሎ ይጠበቃል። የቡድን ዜናዎችን ስንመለከት በአርሰናል በኩል ተከላካዩ ዊሊያም ሳሊባ ባሳለፍነው ሳምንት አጋማሽ ከብሬንትፈርድ ጋር በተደረገ ጨዋታ በህመም ምክንያት ከጨዋታው ውጪ የነበረ ሲሆን ማርቲን ኦዴጋርድ በጉልበት ጉዳት ምክንያት ሌላው በዛሬ ጨዋታ ላይ የማይሰለፍ ተጫዋች ነው። አሰልጣኝ ሚካኤል አርቴታ ለሁለቱም ተጫዋቾች በቂ ረፍትና የማገገሚያ ጊዜ እንደሚሰጣቸው ይጠበቃል። ሚካኤል ሜሪኖ፣ ማክስ ዶማን እና ካይ ሃቨርትዝ ሌሎች ጉዳት ላይ የሚገኙ ተጫዋቾች ናቸው። በዛሬው ጨዋታ ጋብሪኤል ማርቲኔሊ፣ ማይልስ ሉዊስ ስኬሊ እና ክርስቲያን ኖርጋርድ እንዲሁም ግብ ጠባቂው ኬፓ አሪዛባላጋ በቋሚ 11 የመሰለፍ ዕድል እንደሚያገኙ ይጠበቃል። የአካዳሚ ተጫዋች የሆነው የ16 ዓመቱ ተከላካይ ማርሊ ሳልመን ሌላው በጨዋታው የመሰለፍ ዕድል ያገኛል ተብሎ የሚጠበቅ ተጫዋች ነው። በዊጋን አትሌቲክ በኩል አምበሉ ጄሰን ኬር ከጉዳቱ አገግሞ ለዛሬው ጨዋታ ዝግጁ እንደሆነ ተገልጿል። የእርስ በርስ ግንኙነታቸውን ስንመለከት ካደረጓቸው ያለፉት 22 ጨዋታዎች አርሰናል 16 ጊዜ በማሸነፍ የበላይነት ሲኖረው ዊጋን አትሌቲክ 3 ጨዋታዎችን ማሸነፍ ችሏል። ቀሪዎቹን 3 ጨዋታዎች በአቻ ውጤት አጠናቀዋል። ሁለቱ ቡድኖች ለመጨረሻ ጊዜ ተገናኝተው የነበረው ከ12 ዓመት በፊት በ2013-14 የውድድር ዘመን በኤፍኤ ካፕ ግማሽ ፍጻሜ ሲሆን በጨዋታው መደበኛ የጨዋታ ክፍለ ጊዜ አንድ አቻ ተጠናቆ በመለያ ምት አርሰናል 4-2 በሆነ ውጤት ማሸነፉ ይታወሳል። አሰልጣኝ ሚካኤል አርቴታ በወቅቱ አርሰናል በተጫዋችነት ማገልገል የቻለ ሲሆን ፍጹም ቅጣት ምቱን ካስቆጠሩ ተጫዋቾች መካከል አንዱ ነበረ። ዊጋን አትሌቲክ በሁሉም የውድድር አይነቶች ከአርሰናል ጋር ባደረጋቸው ያለፉት 11 ከሜዳ ውጪ ጨዋታዎች 10ሩን በመሸነፍ ደካማ የውጤት ሪካርድ ያላቸው ሲሆን አርሰናል በበኩሉ ከ2019-20 የውድድር ዘመን በኋላ ለመጀመሪያ ጊዜ በኤፍኤ ካፕ ወደ 5ኛ ዙር ለማለፍ የሚጫወት ይሆናል። ውድ አድማጮቻችን አብራችሁን ስለነበራችሁና ስለተከታተላችሁን ከልብ እናመሰግናለን። ይህን የቢማክስ ስፖርት ዩቲዩብ ቻናላችንን ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። መልካም ጊዜ እንዲሆንላችሁ ተመኘን። ሰላም።